ምንድነው ያደረጋችሁ ተናገሩ አለበለዚያ ይሄንን በርበሬ እዚህ ውስጥ ነው የምጨምረው አረ ግን በቃ እንደዛ ከሆነ የሆነ ቅመም ነገር ጨምሪበት ብቻውን ማቃናው ራሱ ደስ አይልም ወይ ደግሞ በእንጀራ ጠኝን እርቦናል የት ነው ያለው እንዴ በሶብ ውስጥ ነው አቡና ያልኳችሁ እንዴ ምንድነው ደግሞ እናንተ ጭራሽ መጫወቻ አደረጋችሁት ማለት እየተጫወታችሁበት ነው እንዴ አቡ በርበሬ መቀለጃ አደረጋችሁት አረራዱ ያስፈችን በእናትሽ እንዴ ምን ፈልገሽ ነው ያሰርሻቸው እንኳን አሰርሻቸው ሰው አለ መኖሩን አውቆ ቢጣፉ አስፈታኝ አንተ ይኸውልህ አቡን ስታጣው እኔን ካላገባኝ ብላ ስታስገድደኝ ደረሳችሁት አንቺ ከዚህ ቤተሰብ ጋር በጋብቻ መዛመድ ፈልገሻል እንዴ አረ እንቢ በይ አይደለም በይ ለራሱ ሊያገባሽ ፈልጉ ማን ነው እንጃ ብሬ ክፈት እንጂ ልጅ ያላባት ይከፍታል ረዱ ነው አንቺ ክፈች አይ ወርቅዬ ይሻላል ወርቅዬ ክፈቱ አንተ ረባክሽ አፍ መክፈት መሰለሽ እንዴ ባለቱ ያልበለ ቀላል እኮ ነው ናይ ጉሮ ክፈቺ እኔ ጀመርኳት ህልም አለች እሷ ለቀጥላት እናንተ ክፈቱ በቃ ክፈት አንተ አለበለዚያ እኛንተኛና አንተ ስትበጠበጣት ነው የምታውቀው እሺ ታዲያ ነው አንድ ላይ ንክፈት እንዴ ዝጋው በቃ ዝጋው ምን እያያችሁ ነው ምንድነው ከየት ነው የመጣው ምን ከየት መጣት ነው አለ መቃብሩን ፈቅሎ ነው አይተነሳው አታውም እንደ ፊቱ ላይ የመቃብር አፈር አረ ይሄ ነገር ሰው አይደለም መንፈስ ነው ነው ወይስ በሆነ ሰው ህልም ውስጥ ነኝ አልገኝ ቼክ ላርክ እንዴ እንዳለውና እንደሌለው እንዳቅ ረሳችሁ ወይ በቃ አለቀሰ መንፈስማ ቢሆን ኖሮ አያለቅስም ነበር ከየት ነው የመጣው በነግራችሁ ትጨነቃላችሁ ብዬን ያልነገርኳችሁ ስደት ሄጄ ነበር ከዛ ነው የመጣሁት ረባክህ እና መርከብ ረስተን የተመለስከው እቺንማ ሲስተም እናቃታለን መንፈስ ነው ረሃቡን አልቻልኩትም አቃተኝ ትክክለኛው ሰው መሆን እስኪረጋገጥ ግቢ ውስጥ ተኛ ራበኝ ምግብ ስጡኝ እንዴ አይ ራሱ ነው